ዞዲያክ ሳይን በዋናነት የሚያወራው ሐሳብ ቅድም ካልኳችሁ ከናታል አስትሮሎጂ ጋር የሚገናኝ ነው። አንድ ሰው የተወለደበት ቀን ላይ የተፈጠሩት ነገሮች በተለይ ህዋ ላይ የተፈጠሩ ነገሮች የሰውየው ማንነት ላይ ምን አይነት ተጽዕኖ አላቸው የሚሉትን ሐሳቦች የሚያወራ ነው። ወደ 12 የሚሆኑ ኮከቦች አሉ። እያንዳንዱ ኮከቦች ምንድነው የሚባለው በተለያዩ እንስሳቶች ይመደባሉ። እነዚህ እንስሳቶች ደግሞ የእናንተን ፐርሰናሊቲ የእናንተን ማንነት ይገምታሉ። እውነት ለመናገር ይሄን ሐሳብ ማውራት ፈልጌ አይደለም፣ ግን ደግሞ ማታምኑም ሰዎች ስላላችሁ እንደው በደንብ ራሽናል አድርጋችሁ እንድትቀበሉት ምልክቶቹንና የእናንተን ፐርሰናሊቲ ይወክላሉ ተብሎ የሚታሰቡትን ነገሮች አንድ ላይ አያይዤ ልንገራችሁ። 12ቱ ኮከቦች ምንድናቸው? እኔ እንግዲህ ለመጀመር እንዲመቸኝ አሪየስ ከሚባለው ኮከብ ልጀምር ወይ ደግሞ አሪየስ ከሚባለው ሳይል ልጀምር። አሪየስ ማለት በበግ የሚመሰል ኮከብ ነው። እንግዲህ በዚህ ኮከብ ጊዜ ተወልዳችኋል ተብሎ የምትገመቱት ሰዎች ከመጋቢት 12 እስከ ሚያዝያ 11 ባሉት ቀኖች መሃል የተወለዳችሁ ሰዎች ናቸው። እንግዲህ አስትሮሎጂ ምን ይላችኋል? በዚህ ቀን የተወለዳችሁትን ሰዎች እነዚህ ሰዎች እንዴት ነው ለድንገተኛ ነገር ድንገተኛ ምላሽ በመስጠት የሚታወቁ ሰዎች ናቸው ከማለት የሚጀምር ሐሳብ ነው። እንግዲህ በጣም ብዙ መገለጫ አላችሁ። እኔ ትንሽ ነገር ነው ማነሳው። እነዚህ ሰዎች ማለት ውጪ ለሚፈጠሩ ድንገተኛ ነገሮች፣ ድንገተኛ ችግር ሲመጣ፣ ድንገተኛ የሆነ የሚያስደነግጥ ነገር ሲመጣ እነዚህ ሰዎች ጠንካራ ሆነው ያልፋሉ ይላል። ለምን ካላችሁ ምክንያቱም እነዚህ ሰዎች አይምሯቸው ለድንገተኛ ነገሮች ተዘጋጅቷል። እንደውም ምን እስከ ማለት ይደርሳል መሰላችሁ? አዲስ ነገር ከሌለ በቀላሉ የምትደበሩ ሰዎች ናችሁ። ራሳችሁን በተቻለ መጠን ለአዲስ ነገር ለማዘጋጀት የምትጥሩ ሰዎች ናችሁ። ድንገተኛ ነገር ሲፈጠር አደነግጡም። ራሳችሁን እንዴት ነው ለዛ አድጀስት አድርጋችሁ የተሰራችሁ ሰዎች ናችሁ የሚል ሐሳብ ይጀምራል። እንግዲህ አሪየስ ማለት